Everywhere you go, attend church. That's the message. The church today, the church will give you a certificate and some gift to remind you wherever you go, attend church. Praise God, worship God, glorify God wherever you go. That is the message the church would like to pass. All right. እሺ ከዚህ በመቀጠል እየተናገርኩ ስጦታውን እሰጣለሁ ማለት ነው። የመጀመሪያውን የሚሰጡልን አባታችን ናቸው። ለልጃችን ኤፍራታ ማለት በዚህ ቤተክርስቲያን አይን የሆነች ልጅ ለአንድ ዓመት ብቻዋን ልጆችን ስታስተምር የቆየች ልጅ ሆና ራሷ ግን እንደ ሪስፖንሲብል ሆና እንደ ትልቅ ልጆች በረባ አድርጋ ስታስተምር የቆየችና አሁን ልክ ላለው ለትምህርት ክፍል ያስተላለፈች ናትና ለኤፍራታ ባትኖርም እግዚአብሔርን እንደው በጭብጨባ እስኪ ደስታችን ይሁን። እሺ የመጀመሪያው ይሄ ነው። አባታችን ለተወካይ ይህን ለሚያደርስ ሰሎሞን የኤፍራታን ሰሎሞን ይቀበልልናል። እሺ የሷም እንዲሁም ደግሞ ላደረገችው ማስታወሻ እንዲሆናት ልጆቻችንን ሌሎቹም እንዲማሩ ይች ደግሞ ከኦፊሷ የምታደርጋት may you be proud of the work you do, the person you are and the difference you make ሚል ይህንንም ለእሷ በተለየ ሁኔታ ከሌሎቹ አባታችን በደንብ አብራራ እያሉ ነው። አሁን ደግሞ በደንብ እናብራራ ነበር። እንግዲህ እንዲህ የምናደርገው ልጆቻችን ላይ መስራት በእንኳን በእግዚአብሔር ዘንድ በሰውም ዘንድ ያስከብራል፣ ደስ ያሰኛል። ምክንያቱም ልጆቻችን ዓመቱን በሙሉ ሌሎች የሚያስተምሩ ይከፈላቸዋል። ምንም ነገር በነፃ ከሌሎቹ ጋር ሁና በጣም በከፍተኛ ደረጃ ስታገለግል የኖረች ናት። ሁለተኛ ደግሞ ማህሌት ናት። እንግዲህ የኔ ልጅ ናት፣ ያላወቃቸዋል። ሁለተኛዋ ደግሞ ማህሌት ሊቀጠበት ለማህሌት ደግሞ ይሰጥልኛል ተሽልትላለ። እሺ ፕሮግራመር እሺ ስለ ማህሌት መናገር ፈልገው መሳቸው እኔ ፕሮግራመሪ ስለሆንኩ አልሰጥም። እሺ ኤፍራታ ሁሎቹ ልጆቻችን ናቸው። በጣም ሁላቸውም ሁላችሁ ልጆቻችን ናቸው። ግን ማህሌት እኛን ያሳደግናት እና እንደ ስሟ ከባህል ቤተክርስቲያን ሳትለይ ከኛ ጋር ነው ያደገች። እሱ ሲመጣ እናቷ ስትመጣ እና እንዲህ ሁና እኛን ያሳደግናት ከፍሮን ያገኘናቸው። ይቺ ግን ከኛ ጋር አብራ ስላደገች አጨብጭቡ ያመስግናት ነው። ከዚህ በመቀጠል ኤፍራታ እንግዲህ ኤቨንቹዋሊ ሎ ነው የምታጠና የባቸለር ግን አላወኩም። ዩኒቨርሲቲ ኦፍ ሳን አንቶኒዮ ነው። ማህሌት ባዮሎጂ ነው ሜጀሯ። ዩቲ ኦስተን ነው የምትሄደው። ከዚህ በመቀጠል እዝራ አብይ ለእዝራ ደግሞ ተሰገረዝ ይሰጥልኛል። ርዕሰ ደብር ተሰገረዝ ነው አልመጣም አሉሳቸው። እሺ ርዕሰ ደብር በእውነት እዝራን በቤተ ክርስቲያናችን በልዩ ሁኔታ
በእውነት ይቻላል። ደስ በሚል ሁኔታ ከቤተ ክርስቲያን ሳይለይ እናቱ ታታሪ ናት። ለቤተ ክርስቲያናችንም አይን ናት። ራሔል እንደምታውቋት ደግሞ ጠንክራ እሱን አስተምራ እዚህ ማድረስ በጣም ሲያንስለው ጭብጨባው በጣም እግዚአብሔር ይስጥልን። እዝራ አሁንም ትምህርቱን ይቀጥላል። ኮሌጅ ፈንክሽናል ስኪል በሚል ፈርዘር ደግሞ ትምህርቱ በዛው ይቀጥላል ማለት ነው። ከዚህ በመቀጠል ሳዊሮስ ከበደ እሺ፣ እነሱ ደግሞ አባታችን ናቸው የሚሰጡት። እንግዲህ እሱ ደግሞ ካንዲዴት ዲያቆን ነው። በካንዲዴት ዲያቆን ሁልጊዜ ጧጧት እየመጡ ከዚህ ከጓደኞቹ ጋር ሆኖ በመቀጣጠል እንደው ድቁና ስላልሰጠናቸው ነው እንጂ እንደ ዲያቆን ሆኖ ነው እያገለግሉ ያሉ። አሁንም ቤተክርስቲያናችን አስተምሮ ድቁና ለመስጠት በዝግጅት ላይ የለም። ሳዊሮስ እሱ ማንም የሚቀበልለት እሱም አልመጣም። እሺ ሳዊሮስ ነርሲንግ ነው የሚያጠናው። ዩኒቨርሲቲ ኦፍ ሂውስተን ነው የሚከታተለው። እዛ ቀጥሎ አሮን አስፋው። አሮን ማለት የፊት በስተቀኝ ያለው ነው። እሱም እነዚሁ በቃ ቲም ናቸው፣ የበረከት ቲም ናቸው። በቃ ሲያወሩ አንዳንድ ጊዜ በቃ ስልክም እየቀመው ነው በረከትን ቢኮዝ ብዙ ሲያወራ ቀመዋለ። ሌሊቱ ሁሉ እያወሩ ግን እያጠኑ ጥሩ ጎበዞች ናቸው። አሁን ደግሞ የበለጠ ይጠነክራል። አሮን አስፋው ነርሲንግ ነው። ኤምኤስሲ ዴንቨር ነው። እሱ ደግሞ የሚከታተለው አሮን ደግሞ ሊሰጥልን ቄሰ ገበዝ ነው ሊቀጠበብት ናቸው። ብትቆም ይሻላቸዋል። አስር ጊዜ የምትቀመጡ የምትነሱ ሳልጨርስ እንዲህ ደስ ይላል። ልጆቻችን በዚህ ሁኔታ የተማሩ ነገ ቤተክርስቲያን የሚጠቅሙ የሚያገለግሉ ናቸው። ከዚህ በመቀጠል ፊሊ ሀብቴ። ፊሊ ደግሞ የሳራ እና የሀብቴ ልጅ ነው። አባቱ ኬሚስት ነው። ፊሊ እሱም ኬሚካል ኢንጂነሪንግ ነው የሚያጠናው። ቴክሳስ ቴክ ነው የሚከታተለን ማለት ነው። ለፊሊ ደግሞ ርዕሰ ደብረ ናታን። ከዚህ በመቀጠል ደግሞ ናታን አማን። እሱ ደግሞ ሶፍትዌር ኢንጂነሪንግ በወላጆቻቸው ነው። አባቱም ሶፍትዌር ኢንጂነር ነው። እሱም ሶፍትዌር ኢንጂነር ነው ማጥናት የሚፈልገው። ዳላስ ዩኒቨርሲቲ ኦፍ ዳላስ ወይም ዳላስ ኮሌጅ ነው የሚከታተለው ትምህርቱን ለሶፍትዌር ኢንጂነሪንግ። ለእሱ ደግሞ ሊቀጠበት ይሰጡልናል። ናታንም ጸጉሩን አሳድጎ ልጅነት ጀምሮ እዚህ ቤተክርስቲያን አይቀርም። እየተከታተለው እየተመካከለ ነው። እንደውም አሁን አግሪ አድርገናል እንደው ከግራጁዌሽን በኋላ እና እናቱም ብዙዎች ባክደጀ ደግሞ ማንናገርላቸው ደግሞ አሉ። በኪችሉ ትልቅ አገልግሎት እየሰሩ ያሉ የቤተክርስቲያናችን ተከታታይ ናቸው። እሺ፣ ከዚህ በመቀጠል የማርያም ጌትሽ። እሷ ደግሞ ባዮሜዲካል ሳይንስ ዩቲዲ ነው ለጊዜው የሚያጠነው። ከዛ በኋላ አይ ቲንክ ወደ ዩቲ ኦስተር ወይም ወደ ሌላ ሰዎች የማድረግ ፕላን አለ። ለእሷ ደግሞ የማርያም ደግሞ የሚሰጡልን አባታችን ናቸው። እሺ፣ ከዚህ በመቀጠል ሳሌም ጌትሽ። እሷም ባዮሜዲካል ሳይንስ ነው ዩቲዲ ናቸው። እንግዲህ እንደምታያቸው እህታማቶች ናቸው። ወንድሞቻቸው ደግሞ በዲቁና እንደዚህ የምታያቸው ሁለቱ ዲያቆናት የቤተ ክርስቲያናችን የሚያገለግሉ የእነሱ እህቶች ናቸው። ስታዋቸው ትንሽ ነበር የሚመስለው። እኔ ደግሞ
ግራጁዌት አድርገናል ሲሉ ገርሞኛል እኔ። እሷም ደግሞ አሁን ዩቲዲ ነው የምትሄድ። ለእርሷም ርዕሰ ደብር ይሰጡልናል። እዚህ በመቀጠል ፌቢያና ሩሶ እሷም ደግሞ ባዮሎጂ ነው የምታጠናው። ኤስኤምዩ ሳውዘርን ሜቶዲስት ዩኒቨርሲቲ ነው። ለእሷ ደግሞ የሚሰጡልን አባታችን ናቸው። እንግዲህ መቼስ እየረሱ ደግሞ እየዘለልኩ ነው። አንዳንድ ተናገርኩ፣ አንዳንድ ጀነራል አፕሪሼት እያደረግናቸው ነው። ፌቢያና በዚህ በቤተ ክርስቲያናችን ያደገች እየዘመረች ያገለገለች ልጃችን ናትና እንግዲህ እሷን ገለጽ እያሉ አባታችን ፌቢያናዬ እግዚአብሔር ደግሞ የሚቀጥለውን ሰክሰስ ነው ሁላችሁም ያሳየን ያሳያችሁ። እሺ እንግዲህ እዚህ በመቀጠል ያሉትን ያልመጡትን እዘላለሁ። ከዚህ በመቀጠል በእምነት ደግሞ እዚህ እየመጣች በዝማሬም የምታገለግል ሕፃናዊጋ ልጃችን ናት። በእምነት የምታጠናው ደግሞ ነርሲንግ ነው። ቴክሳስ ሂውስተን ነው። ለእሷ ደግሞ አባታችን ሊቀ ጠበብት ይሰጥልኛል። እሺ ወላጆች የዘልን የለም አይደለ? አለ የለም ብዬ ነው። ካሌብንማ ቀርቼ ነበር። እሺ ካሌብ ብርሃኑ እርሱ ደግሞ ልጃችን የሚያጠናው ባዮሜዲካል ሳይንስ ነው። ባዮሜዲካል ኢንጂነሪንግ ነው ከቴክሳስ ኤ&ኤም ዩኒቨርሲቲ። ልጆቻችን አልተቻለም። እኒህ ዩኒቨርሲቲዎች ለመግባት ቀላል አይደለም። ለሱ ለመባለ ደግሞ አባታችን ሊሰጡልን መጠየቄ ጠቅሞኛል። እሺ አሁን የቀረ የለም አይደለ? እሺ እንግዲህ የእኛን የሚመስላል። ከዚህ በመቀጠል ደግሞ ሰንበት ትምህርት ቤቱ በሰንበት ትምህርት ቤቱ እኮ ያገለገሉ ልጆች አሉ። ስለዚህ በሰንበት ትምህርት ቤት ያገለግሉትን ደግሞ ሌሎች በሰንበት ትምህርት ቤት እየገቡ እንዲያገለግሉ ሞቲቬት ማድረግ ስለምንፈልግ ለእነሱ ስጦታ መስጠት እንፈልጋለን ብለዋል። ያው ደግሞ የሰንበት ትምህርት ቤቱን ለሰንበት ትምህርት ቤት አባል ለሆኑ ልጆች ናቸው። አባል ልትሆኑ እንደዚህ በሰንበት ትምህርት ቤቱ ደግሞ ሪኮግኒሽን ታገኙ ነበር ማለት ነው። እሺ የመጀመሪያ እንዳልኳቸው ኤፍራታ በዚህ ቤተክርስቲያናችን አይን የሆነች ልጅ ናት። በጣም ስታገለግል የነበረች እና ለአንድ ዓመት ብቻዋን ልጆች ታዩ ከሆነ እዚህ በደንብ አድርጋ አረጃለን ሲሄዱም በደንብ እንዲማሩ የምታደርግ ከሌሎቹ ጋር ሆና በትልቅ ግን ሊድ እያደረገች እሷ ናት። ለኤፍራታ እንሰጣለን። ይህንንም አባታችን ይሰጡልናል። ሰሎሞን አሁንም ያለ ተቀበልልን። ከዚህ በመቀጠል ደግሞ በሁለተኛ ደረጃ ደግሞ አብራት ከሌሎቹ ልጆች ጋር በመሆን ከነሩት ሌሎችም ደግሞ ያልጠራሁት ስማቸውን ያላስኩ በቲም ሆነው ልጆቹ ሲያስተምሩ የነበሩ በልጆች ናቸውና ማህሌትን ደግሞ አብራ ስትሳተፍ ስለነበረ አሁን ደግሞ ለእሷም ደግሞ እንዲሁ ሪኮግናይዝ እናደርጋለን። ለሌሎቹ
ደግሞ ሁሉንም ደግሞ ያቀፈ ሰንበት ትምህርት ቤት የሚለው ይሄ ስፔሻል ነው፣ ስፔሻል ሪኮግኒሽን ነው። ደግሞ ለሌሎቹ ደግሞ ለሁሉም ደግሞ ኬክ ማዘጋጅተናል። ለሁሉም ደግሞ ኮንግራጁሌሽን እንላቸዋለን ብለዋል። እንግዲህ ከዚህ በመቀጠል ፕሮግራማችን ጨርሰናል። 10 ደቂቃ ነው። ያው ስፔሻል ፕሮግራም ስለሆነ ነው የጨረስ እንትን ያለው። ልጆቻችን ደስ ነው በእውነት ለመናገር ይሄንን አይነት ዝግጅት ሲዘጋጅ የኛም ራሱ ውስጣችን ለመማር ውስጣችን እንደሱ እንዳይዘለል በእውነት ለመናገር የዛሬው ስፔሻል ነው። ልጆቻችን የተደሰቱበት የ12 ዓመት ልፋት ወላጆች ደግሞ እዚህ አስተምሮ እዚህ ማድረስ ቀላል አይደለምና በድጋሚ ወላጆች እንኳን ደስ ያላችሁ፣ እናንተ እንኳን ደስ ያላችሁ። እሺ ከዚህ በመቀጠል ልጆቻችን እንግዲህ ራሳቸውን ሊድ የሚያደርጉበት እንዳልኩት በሩሜት ገብተው አንዳንዶቹ